እህት አለምዬ ህይወት አንድ አይደለችምና እንደ ዙለይኻ የሱፍን ብቻ አትበይ። ዘውትርም ስለ ዩሱፍ አትዘምሪ። ያለ ዕድሜሽ ታረጃለሽ፣ ያለ በሽታ ትወድቂያለሽ፣ የሰው መሳቂያም ትሆኛለሽ። ያሰብሽው ጉዳይ ካልተሳካ ፈጽሞ ሐዘን አታብዢ። አላህ የወደደውን የምትወጂ እንዲያደርግሽ ጥሩና በጎ ያለውን እሱ ራሱ እንዲመርጥልሽ እሱ በወደደው ቦታ እንዲያስቀምጥሽና እንዲያኖርሽ በዱዓ በርቺ። አላህ ባሰብሽውና ባላገኘሽው ሰው ምትክ የተሻለውን እንዲተካልሽ ዱዓ አድርጊ። ራሳችንን ካልተቆጣጠረን የፍቅር ነገር ከባድ ነው። ብዙውን ጊዜ የሚከሰተውም በመቀራረብ ነው። ስለሆነም ከአጉል አቀራረብ መጠንቀቅ ያስፈልጋል። የእስልምናን አስተምሮና ሥርዓቱን ልንከተል ይገባል። ፍቅር ያዘኝ ተረታሁ ብለሽ አትልፈስፈሽ። ጠንካራ አማኝ እንጂ ከንፈር የሚመጠጥላት ደካማ አትሁኝ። ደግሞም ነገሮች ሁሌም አሁን ባለሽበት መልኩ እንደማይቀጥሉም እርግጠኛ ሁኚ። ከባባድ ነገሮች ሁሉ አልፈው አንቺም ከሌላ ሰው ጋር ተጣምረሽ መለስ ብለሽ የድሮ ገጠመኞችሽን እንዴት እንዳለፍሽ ለልጆችሽ የምትተርኪበት ዘመን ይመጣል። ስለሆነም ከዚህ ቀደም የተሻገርሻቸውን ብዙ ፈተናዎች አስቢና ይሄኛውንም በቆራጥነት ተሻገሪ። ሁላችንም የሰው ልጆች በመጨረሻም ወደ ሰፊ ሜዳ የወጣነው በጠባብና አስጨናቂ ቀዳዳዎች ውስጥ አልፈን ነው። ነገሮች የቱን ያህል ቢያስጨንቁም ከብርታትና ትግል ውጭ አማራጭ የለሽም። ዱዓ ብቻ እንጂ ምን ቀረኝ ብለሽ ተሳስረሽ አትቀመጪ። ከዱዓ ውጭም በርካታ ነገሮች አሉሽ። ጤና አለሽ፣ ጥንካሬ አለሽ፣ ዕውቀት አለሽ፣ ወጣትነት አለሽ፣ ቤተሰብ አለሽ፣ ጥሩ ጓደኞች አሉሽ። ከዱዓ በተጨማሪ በእነኚህ ግለሰቦች ታገሽና ካለሽበት ሁኔታ ለመውጣት ተጣጣሪ። ነገሮችንም ለውጪ። እዚህ ላይ ሆነን ለምን የኡሙ ሰለማን ታሪክ አናውሳም? ያለሱ አለቻሉ ኡሙ ሰለማ እጅግ ከምትወደው ባለቤቷ አቡ ሰለማ በሞተባት ጊዜ መልካም የትዳር አጋር በዚህ መልኩ በቤቱ ላይ የማይረሳ የትዝታ ፋናውን ጥሎ ያልፋል። ነቢዩም አላህ ከሱ የተሻለ ሰው ይተካልሽ ዘንድ ዱዓ አድርጊ አሏት። አቡ ሰለማን መልካምነት ሳይዘነጉ ኡሙ ሰለማ ተገረመች። ከአቡ ሰለማ የተሻለ ሰው ፈጽሞ የት ይገኝና ብላ አጉረመረመች። እሱ በእርግጥም ሁሉ ነገሯ ነበርና አሻግራ የማየት አቅም አልነበራትም። ዓለሜዋ የሚሉት አይነት የትዳር አጋር አላህ ይባርካት። የባሏ